ትግሉ ሃይማኖታዊ ሳይሆን የሁላችንም ነው። ህዝባችን እየተጠቃ ያለው እየተገደለ ያለው በማንነት ተኮር ጥቃት እንጂ ሃይማኖታዊ መሰረት ያደረገ ሳይሆን አማራ ተብለን ስለሆነ እኛም ጠላትን መታገልና ማጥፋት ያለብን አማራ ሆነን ነው። በፋኖ ትግል ውስጥ አብዛኛውን ወገኖቻችን ሙስሊም ፋኖ የሌለ ይመስላቸዋል። ነገር ግን ፋኖን የመሰረቱትም ፋኖ ብለው ጫካ የገቡ አሁንም ከዚህ በፊትም ሙስሊም አርበኛ ወንድሞቻችን ጭምር ናቸው። እንግዲህ በአብዛኛው ሚዲያ ላይ መውጣት የማይፈልጉ ነገር ግን የትግሉ ማርሽ የሚቀይሩ በጣም ብዙ ሙስሊም አርበኞች በሁሉም አቅጣጫ አለ። ሌላው ለሰራዊታችን የምለው በርቱልን፣ እንበርታ። ምክንያቱም ወኔውን ጥበቡን እኔ ሳልሆን ስራው ምስክር ነው። እየታገልን ያለነው ሀገርን ለማዳን እኛ እየታገልን ያለነው ህዝብን ለማዳን ስለሆነ ሀገርንና ህዝብን ልናድር የምንችለው ደግሞ መጀመሪያ እኛ ራሳችን ስንታደግ ነው። የውጭም ይሁን የውስጥ ጠላት ኢትዮጵያንና ኢትዮጵያውያንን ለመበተንና ለማፍረስ ሲነሳ መጀመሪያ የሀገሪቱ ትልቅ ኃይል እናጥፈውና እሱ ማን ነው? አማራ ነው። አማራን ለማጥፋት ደግሞ ትልቅ አጀንዳ በህገ መንግስት መልኩ በነጮችና በጥቁር ሂትለሮች ተጽፎ በፓርላማ በፈጻሚዎቹ ጸድቋል። ስለዚህ ይህን አጀንዳ ለማጥፋት እንዴት አማራነታችንን ተደራጅተን ለመታገል በቃን። ስለሆነም መላው ኢትዮጵያውያን ወገኖቻችን ይህንን እውነት አውቃችሁ ከጎናችን ሊሰለፉ ይገባል። ሌላው ደግሞ ለመከረኛው ለአማራ ህዝባችን እና ወጣቱ የማስተላልፈው መልእክት የህዝባችን ድጋፍ አጠናክሮ እንዲቀጥልና አሁን ይህንን ኃይል ለአንዴና ለመጨረሻ ጊዜ ልናጠፋና ልንደመስሰው ይገባላሉ። ወጣቱ ምናልባት አንዳንዶቹ ትግሉ ያልገባቸውና ወይም ደግሞ ባንዳ ካልሆነ በስተቀር ይህንን ትግል የማይቀላቀል የአማራ ወጣት አለ ብዬ አላስብም። ስለዚህ አማራ የሆንክ ሁሉ ነቅተን ያልነቃንን አንቅተን ከህዝባችን ጎን ልንሰለፍ ይገባል የሚል መልእክት ነው ማስተላልፈው። ተዋዳጅ ጌታ ያሉት መቶ አለቃ አበበን እጋብዛለሁ። እስኪ አጠቃላይ እንዴት እየሰሩ እንዳለ ፍትህን በተመለከተ የተቀመጠውን ነገር አጠር አድርገው ደግሞ ከእሳቸው እንሰማለን ማለት ነው። እሺ፣ አመሰግናለሁ። በቅድሚያ ይህንን ፕሮግራም ላዘጋጃችሁ ወንድም የአንሙት የሻለቃ አንሙት ብርጌድ አመራሮችና አባላት የከበረ ምስጋናዬን እያቀረብኩኝ እንደ ጎጃም ፋኖ አንደኛ ክፍለ ጦር ባህር ዳር ብርጌድ ፍትህን በተመለከተ ትልቅ ስራዎች እየሰራን ነው ያለን። ስርዓቱ ጥሎት የሄደ ብዙ የተንዛዛና ብዙ የተዝረከረኩ የፍትህ ጉድለቶች ነበሩ። በተለይም ፋኖ በተቆጣጠራቸው አካባቢዎች ይህንን የፍትህ ስርዓት ለማስፈን በሚደረጉ ጥረቶች እንደ ብርጌድ ከጎረቤት ብርጌድ ጋር በመመካከርና በመነጋገር እስካሁን ድረስ ከ174 አካባቢ ያላነሱ የፍትህ ብያኔዎችን ህብረተሰቡን ከሰራዊቱ ጋር የማገናኘት ስራዎችን እየሰራን ነው የምንገኘው። በአጠቃላይ ይህ ስርዓት ከመጀመሪያው ሲነሳ ብዙ ነገሮችን ነው ጥሎልን ሄደው። ብዙ ነገሮችን አንደኛ በከተማም ብዙ ደስ የማይሉ ነገሮችን እያስወራ ሰራዊቱን ከህዝብ ጋር ለመነጠል የሚያደርጋቸው ጥረቶች አሉ። ይሄ ጥረት ደግሞ አይሳካለትም፣ ተዝረክርኮ ነው ያለው። በእኔ እድሜ እንኳን የማስታውሰው 1983ን ወደኋላ ሄጄ እንዳስታውሰው እያደረገ ነው። የደርግ ስርዓት ሊፈርስ አካባቢ ልክ እንደዚህ ተልካሻና ገዳይ ፋሽስታዊ የአብይ አህመድ ስርዓት መዋደቂያው ሲቃረብ የተለያዩ ስሞችን እየሰጠ ነው የሚገኘው። ስለዚህ ይህ የምትመለከቱት ከኋላ የምትመለከቱት አመራር ዓላማውን ጠንቅቆ የተረዳ ንጹህ የአማራ ህዝብ ልጅ ነው። ይሄ ወጣት ኃይል ጋር ሆኜ ደግሞ ይህን ትግል መቀላቀሌ ያን በ68 ዓመት እድሜ በጣም እኮራበታለሁ። ስለዚህ ይህን መሰለ ወጣት ይዞ የአማራ ህዝብ ዳግም ወደ ባርነት እንደማይገባ አስረግጬ ነግራቸዋለሁ ለጠላቶቻችን። ጠላት ብልጽግና አሁንም ድረስ እንዳልተኛ እናውቃለን። እኛም የተለያዩ ስሞች ነው የሚሰጠን። ተበታትኗል፣ ተለያይቷል የሚለው ነገር በጭራሽ ውሸትና ውሸት ነው። ይሄ አብረን ታላላቅ ስራዎችን ታላላቅ ገድሎችን አፍንጫው ስር ገብተን መሀል ባህር ዳር ገብተን እኮ ዲሽቃ ነው ይዘንበት ይወጣል።
ስለዚህ እዚህ ድረስ የተበተነ ሰራዊት ነው ያለው። ይህንን ቆሻሻ ስርዓት ደግሞ ለማስወገድ ጊዜው አሁንና አሁን ነው። ለምን ደግሜ ልናገረው 1983 ነው የሚያስታውሰኝ። የደርግ ስርዓት ሊወድቅ አካባቢ ልክ ይህንኑ ተመሳሳይ አይነት መዝረክረክ ነው ይታይበት የነበረ አይደለም። በሰፈር የተደራጀ ቆሻሻ ስርዓት ጠንካራ የተባለው እንኳ የጣሊያንን ሰራዊት ያሳፈሩ ጀግና ልጆች የዘር ተዋርዶ ያንን ጀግንነት ተላብሰን የምንታገል የእነኛ ጀግና ልጆች ነን። ጀግና አባቶች ልጆች ነን። በአጠቃላይ ይሄ ፕሮግራም ያማረና የተሳካ እንዲሆን ይሄንን ነገር ላዘጋጃችሁ የሁለቱም ብርጌዶች ህዝብ ግንኙነት ኃላፊዎች የከበረ ምስጋናዬን እያቀረብኩኝ በአጠቃላይ አንድነታችን የተጠናከረ ምንም አይነት ችግር የሌለብን መሆኑን ጠላቶቻችን ሊረዱት ይገባል። አመሰግናለሁ። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ መቶ አለቃ አበራ የባህር ዳር ብርጌድ ጦር አዛዥ ነኝ። እናመሰግናለን። በተለይ ዛሬ ይሄን ፕሮግራም ያዘጋጃችሁልን ጓዶች ያንሙት ብርጌድ ህዝብ ግንኙነት ኃላፊ አማረ እንዲሁም የባህር ዳር ብርጌድ ህዝብ ግንኙነት ኃላፊ ሀብታሙ ኢየሱስ እጅግ በጣም እናመሰግናለን በሰራዊታችን ስም። ዛሬ ላይ እንዲህ ስንገናኝ ከዚህ በፊት እጅግ በጣም አኩሪ ጀብድ በመፈጸም በቀጠና ትስስርም አብሮነት ባለው መልኩ ጉዳዮቻችን ስንፈጽም በመቆየታችን ዛሬ ላይ ፍቅራችንን አንድነታችንና ጓዳዊ ዝምድናችን በምንገልጽበት መልኩ የሁለቱ ብርጌድ አባላት እንዲሁም አመራር በጋራ የዛሬን ቀን እንዲህ በመመካከር ትግላችን ወደፊት ምን አይነት መልክ ኑሮት በቅንጅት መሄድ እንዳለበት እየተመካከር እንገኛለን።